ዮ ጋይስ እንዴት ናችሁ? ዛሬ የምናየው አፕ የብዙ ሰዎችን በአጭር ጊዜ ውስጥ ወር ባልሞላ ጊዜ ውስጥ እየቀየረ ስላለ አፕ ነው። እዚህ አፕ ላይ ከናንተ የሚጠበቀው መጀመሪያ አፑን ጠንቅቃችሁ መረዳት፣ ከዛ ወደ ስራ መግባት። ስለዚህ አጠር አድርጌን የሰራውላችሁ ቶሎ አፑን ዳውንሎድ አድርገን እንዴት አውተንቲኬሽን እንደምትሰጡና እንዴት ደግሞ ታስኩን መስራት እንደምትጀምሩ፣ እንዴት ደግሞ እኔን እዛ አፕ ላይ እንደምታገኙኝ፣ እንዴት የቴሌግራም ግሩፑን እንደምትቀላቀሉ በተመሳሳይ ያሳያችኋለሁ። የመጀመሪያ አፑን ዳውንሎድ እናደርጋለን። ይሄንን አፕ ዳውንሎድ ለማድረግ እዚሁ ቪዲዮ ኮሜንት ቦታዋን ስትነኳት እዚህ ጋር እንደምታዩት ሊንክ ተቀምጣለች። እሷን ሊንክ ትነኳታላችሁ። በተመሳሳይ ደግሞ ግዴታ የቴሌግራም ግሩፑን መቀላቀል አለባችሁ። ምንም ነገር ቢቸግራችሁ እዛ ላይ ነው መሳተፍ የምትችሉ። ስብሰባም ሲኖር፣ ጋምብል ዴይ ሲኖር፣ የሆነ ነገር ሀፕን ሲያደርግባችሁ እዛ ላይ ስትለቁ ነው ፈጣን ምላሽ የምታገኙት። ስለዚህ በመጀመሪያ አፑን ዳውንሎድ ለማድረግ ይህን ሊንክ እንነካለን። ያ ኮሜንት ቦታ ላይ ሊንኩን ታገኙታላችሁ። ልክ ሊንኩን ስትነኩት እንደዚህ ይመጣላችኋል። ከላይ ስማ የኛ ስም አለ እንዲ ስፒድ ፋሚሊ የሚል አርማ ሊኖረው ይገባል። የኛ ስፒድ ፋሚሊ ነው። እዚህ ጋር ደግሞ ዳውንሎድ ናው ስታርት ቱ ሆስቲንግ የሚል አለ። እሱን ትነኩታላችሁ። ማሰብ ያለባችሁ አፑን ዳውንሎድ ብታደርጉት የሚመረጠው ከምሽቱ 1 ሰዓት በኋላ ቢሆን ጥሩ ነው። ምክንያቱም ታስኩ የሚቀየረው ከምሽቱ 1 ሰዓት በኋላ ነው። ሶ 1 ሰዓት ካወራችሁት ሌሊቱ ሙሉ መስራት ትችላላችሁ። ድጋሚ ደግሞ ቀኑ ሙሉ መስራት ትችላላችሁ። ታስኩ የሚቀየረው 1 ሰዓት ስለሆነ ማለት ነው። እዚህ አፕ ላይ በ7 ቀን እስከ $6.3 ይገኝበታል። ኢንስቶል የሚለው እነካለን። እሺ ጋይስ እንደምታዩት አፑ ኢንስቶል ሆኗል። ከዚህ በኋላ በጣም ሲምፕል ነው። ቶሎ ነው የምነግራችሁ፣ ግን በትክክል ስቴፕ ዛዘሉ ነው መሄድ ያለባችሁ። ስቴፕ ከዘለላችሁ ኢን ኬዝ ከኛ ቲም ውጪ ልትሆን ትችላላችሁ። ያው ቴሎ አፕ ላይ ስፒድ ፋሚሊ በጣም ትልቅ አቅም ያለው ቲም ነው። ትልቅ አቅም ስትገቡ ታዩታላችሁ። ሶ እሱን ወደ ጎን እንበለውና ግን በትክክል ግቡ። እሺ ስቴፑን ተከተሉ። ኦፕን የሚለውን ትነካላችሁ። ሳይን ኢን ዊዝ ጎግል የሚለውን ትነካላችሁ። የምትፈልጉትና የምታውቁትን ኢሜል አንድ ትመርጣላችሁ። ስም እንድታስገቡ ይጠይቃችኋል። ስማችሁን ታስገባላችሁ። ከዛ ሀገራችሁ እዚህ ጋር ራሱ ያሳያችኋል። ከፈለጋችሁ እዚህ ጋር ፎቶ ታስገባላችሁ። በኋላ ማስገባት ትችላላችሁ። ስለዚህ ኔክስት የሚለውን ትነካላችሁ። እዚህ ጋር እድሜ ይጠይቃችኋል። ካስገባችሁ በኋላ እዚህ ጋር ሴቭ የሚለውን ትነካላችሁ። ኔክስት። እዚህ ጋር ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ደግሞ ፊሜል። እዚህ ላይ ለወንድም ለሴትም እኩል ስለሚከፍል ያን ያክል ችግር ማተር አያደርግም። ስለዚህ ወንድ ስለሆነ ይሄ ሜል የሚለውን ነካለሁ። ከዛ እዚህ ጋር ኔክስት እላለሁ። በፍጥነት እንደዚህ ያስገብቶኛል ማለት ነው። ግን አንድ ነገር ማወቅ አለባችሁ። አንዳንድ ጊዜ ምን ሀፕን ያደርጋል መሰላችሁ? እዚህ ጋር ስትሄዱ ግሊች አድርጎ ያስወጣችኋል። እንደዛ ሀፕን ካደረገባችሁ ወይ እዚህ ሜል ፊሜል የሚለው ጋር ስታስገቡ ወይ አልንቀሳቀስ ካለ ባክ ብላችሁ አፑን ስትነኩት ቀጥታ ወደ አፑ ያስገባችኋል ማለት ነው። የመጀመሪያ ስራችሁ የሚሆነው እዚህ ጋር ቼክ-ኢን ትሉታላችሁ። ከዛ ኤክስ ትላላችሁ ማለት ነው። ይሄን ካደረጋችሁ በኋላ የመጀመሪያ ስራችሁ ምንም ነገር ስታደርጉ ማድረግ ያለባችሁ ሚ የሚለውን ትነካላችሁ እዚህ ጋር ከስር። ከዛ እዚህ ጋር ከመጣችሁ በኋላ እዚህ ጋር ሆስት ሴንተር የሚለውን ትነካላችሁ። እንደምታዩት እዚህ ጋር ፍሎ ኪ ኤጀንት የሚል አለ ማለት ነው። ሶ ኤጀንታችሁ ነኝ ማለት ነው። በትክክል ገብታችኋል ማለት ነው አፑ ላይ። ወይ ደግሞ ስፒድ ፋሚሊ ያለበት እዚህ ጋር ሌላም ስም ሊሆን ይችላል፣ ግን የኛ ፋሚሊ መሆኑን አረጋግጡ። እዚህ ጋር እንደዚህ ከሌለና ጆይን ኤጀንሲ የሚል እዚህ ጋር ጆይን ኤጀንሲ የሚል ጽሁፍ ካለ ግን ጆይን ኤጀንሲ የሚለውን ትነኩና እዚህ ጋር ማስቀምጥላችሁ ቁጥር አለ። አያችሁት? ይሄንን ቁጥር ታስገባላችሁ። ታስገቡና ጆይን ኤጀንሲ ስትሉት በእኛ ስር ሆናችሁ ማለት ነው። ይሄንን ካረጋገጣችሁ በኋላ እዚህ ጋር ባክ ብላችሁ ትወጣላችሁ። ባክ ብላችሁ ከወጣችሁ በኋላ እዚህ ጋር ፕሮፋይላችሁን የምትቀይሩት ምን ጋር ነው? ግሩፕ ላይ ተለቀቀላችሁ። ይሄኛው ፕሮፋይል አለ። እሱን ወስዳችሁ እዚህ ላይ ትለጥፋላችሁ። ከዛ ሆም የሚለውን ትነኩና ሆም የሚለው ላይ ከገባችሁ በኋላ ምን ታደርጋላችሁ መሰላችሁ? እዚህ ሰርች ቦታ ላይ ትመጡና ሰርች ቦታ ላይ ይሄንን ትጽፋላችሁ 18092 ከዛ እዚህ ጋር ሰርች ትሉታላችሁ። አትዝምብል። ከዛ ፍሎኪ የሚለውን ትነካላችሁ። ከዛ እዚች ጋር ፎሎ ካደረጋችሁ በኋላ እዚህ ጋር ቻት የምትለውን ነክታችሁ ወይ እዚህ ጋር ፎሎ አድርጋችሁ እዚህ ጋር ቻት የምትለውን ነክታችሁ የምትፈልጉትን ጥያቄ ለኔ መጻፍ ትችላላችሁ፣ መልስላችኋለሁ ማለት ነው። ቀጣይ ስራችን የሚሆነው ታስክ መስራት ነው። ታስኩን ለመስራት ግዴታ ፊታችንን አውተንቲኬት ማድረግ ወይ ደግሞ የፊት ለፊት ገጽ አሻራ መስጠት አለብን ማለት ነው። ስለዚህ የፕላስ ምልክቱን እንነካለን። አማር ይበጠብጣል ድምጽ ሸታፕ። እዚህ ጋር የመደመር ምልክቷን ትነካላችሁ። ከዛ እዚህ ጋር ቬሪፋይ የሚለውን ትነካላችሁ። ከዛ ፎቶአችሁን ልታስገቡ ይጠይቃችኋል። ቬሪፋይ የሚለውን ስታርት ቬሪፊኬሽን የሚለውን ትነካላችሁ ማለት ነው። ይሄን ከነካችሁ በኋላ በትክክል በምስሉ ፊት ትቆማላችሁ። ኦፕን ዩር ማውዝ። አፍን ክፈት ዝግት
እንደዚህ ካደረገ በኋላ ወዲያው ነው አይቆይም። የፊት አሻራ ስትሰጡ አይቆይም እና እዚህ ጋር የገንዘብ ስታወጡ የምታስገቡትን ፓስወርድ ነው እዚህ ላይ የምታስገቡት መቼም ማትረሱትን ማለት ነው። ስለዚህ ፓስወርድ አስገቡ። ይሄን ካረጋችሁ በኋላ ኮንፊርም ትሉታላችሁ። ፓስወርዱን በትክክል ካስገባችሁ በኋላ ኮንፊርም ድጋሚ ትደግሙታላችሁ ራሱን ፓስወርድ ማለት ነው። ከዛ እዚህ ጋር ኮንፊርም ትሉታላችሁ። ከዛ ሩም መክፈት አለባችሁ። ሶ ሩሙን ለመክፈት እዚህ ጋር ማስገባት ያለባችሁ ታይትል አለ። ታይትል ታስገባላችሁ። የፈለጋችሁትን መጻፍ ትችላላችሁ። ከዛ እዚህ ጋር ሴት የሚለው ላይ 9 ወይ 17 ታደርጉታላችሁ። ድጋሚ እዚህ ጋር ላንጉዌጅ ይጠይቃል። እንግሊዘኛ ላይ እንዳሆነ ተውታላችሁ። ከዛ ታግ የሚለውም ላይ ኢሞሽን ይሁን አናውንስመንት የሚለው ላይ ድጋሚ ዌልካም ብላችሁ ትጽፋላችሁ። ዌልካም ብላችሁ ከጻፋችሁ በኋላ ምን ቀረ እዚህ ጋር ፎቶ አይደል? ፕሮፋይል ታደርጋላችሁ። ፕሮፋይል እንደነገርኳችሁ እኛ እንልክላችኋለን። እሱም ፕሮፋይል ታስገባላችሁ ማለት ነው። እንዲህ ካደረጋችሁ በፕሮፋይሉን ካስገባችሁ በኋላ እዚህ ጋር ጎቱ ቻት የሚለውን ትነካላችሁ። ሩም ከፈታችሁ ማለት ነው። ሩም ከፍታችሁ ግን እንደዚህ መሆኑ ታስኩ እየቆጠረው ነው ማለት አይደለም። ግዴታ እዚሽ ላይ አንድ ቁጥር ነክታችሁ መቀመጥ አለባችሁ። እኔ አሁን ብነካው ማይኩን ስለሚያጠፋብኝ ነው። ይሄን ነክታችሁ ትቀመጡና እዚህ ጋር ሚኒማይዝ አድርጉ ስትባሉ እዚህ ጋር ይሄን ትነካላችሁ። ከዛ ታስኩን የት ውስጥ ነው የምታዩት? እዚህ ጋር ሚ የሚለውን ትነኩታላችሁ። ሚ የሚለውን ከነካችሁት በኋላ ታስክ የሚላለ ታስክ ውስጥ ትገባላችሁ። አሁን ታስክ አሰራሩ ነው ማሳያችሁ። እዚህ ጋር የሚለው ላይቭ ዱሬሽን ይልና 60 ሚኒት ይላል። 0/60 ይላል። ያ ማለት የተቀመጥከው 0 ደቂቃ ነው እያለኝ ነው። ለ60 ደቂቃ ስትቀመጥ 80,000 ፖይንት ሰጣለሁ ይለኛል። ሶ እኔ አሁን ለ60 ደቂቃ ስቀመጥ እቺ 0 የነበረችው ትቆጥራለች። 60 ስትሆን ይሄ ጎ የሚለው ክላይም ይላል ማለት ነው። ክሌም ትሉታላችሁ። ክሌም አላችሁት ማለት 80,000 ወሰዳችሁ። እዚህ ጋር 80,000 ይጽፍላችኋል። ድጋሚ እዚህ ጋር የታችኛው ወንበር ላይ ወይ ሰው ሩም ላይ ወይ የራሳችሁ የታችኞቹ ወንበሮች ላይ በተመሳሳይ ለ60 ደቂቃ ስትቀመጡ ደግሞ 6,000 ይለቅላችኋል ማለት ነው። ይሄ 24 ኬው እናስረዳችኋለን ስትመጡ ኤክስቼንጅ ስታደርጉ የሚመጣ ነው። ክራውን የሚባለው ደግሞ የሰዎች ቤት ወርቃማ ወንበር አለ። እዛ ላይ ለ60 ሚኒት ስትቀመጡ 3,000 ይሰጣችኋል። ሰው ክራውን ሩም ላይ በተመሳሳይ ለ10 ሚኒት ስትቀመጡ ይሰጣችኋል። እዚች ጋር ደግሞ ቲኮይን ጋምብል ሲደረግላችሁ 1,000 ይሰጣችኋል። እዚህ ጋር ደግሞ አንድ ሰው ፎሎ ስታደርጉ እና ሰውየው ደግሞ ፎሎ ሲመልስላችሁ 1,000 ይሰጣችኋል ማለት ነው። በአጠቃላይ ከዚህ አፕ ላይ በቀን ለ7 ቀን ያክል በቀን እስከ 90,000 ፖይንት የማግኘት እድል አላችሁ ማለት ነው። ስለዚህ 7 ቀን አፑን በደንብ እየተረዳችሁ እየተማራችሁ ታስካችሁን እየሰራችሁ ቢያንስ በ7 ቀን ውስጥ 620,000 ወይ ደግሞ 600,000 ፖይንት ማግኘት አለባችሁ። ያን ካገኛችሁ በኋላ ኤክስቼንጅ ባለው ስለ ሌሎች ነገሮች በዝርዝር እናስረዳችኋለን። እዚህ ጋር ኮይን እንዴት ነው የምንሰበስበው ላላችሁ ኤክስ ተሉታላችሁ። ኮይን ያላቸው ቤቶች አያችሁት እዚህ ጋር ቀይ በትንሹ ቀይ ያሉ አሉ። ወደታች ስትወርዱ ቀይ ያለባቸው አሉ። እቺ ቀይ ማለት እዚህ ውስጥ ኮይን አለ ማለት ነው። እዚች ጋር የክራውን ምልክት ያለባት ቤት ካለች ደግሞ ወርቃማ ወንበር ያለባቸው ቤቶች ናቸው ማለት ነው። ስለዚህ አንዱ ቤት እንግባ። ለምሳሌ ይሄ በእኛ ስር ናቸው፣ የኛ ፋሚሊዎች ናቸው እዚህ ላይ በብዛት ያሉት ማለት ነው። ስለዚህ አንዱ ቤት እንግባ። ለምሳሌ ይሄ ወርቃማ አለው አይደል? እንንካው። እንደምታዩት እቺ ቀዩ አየቻት የምትቆጥራለች እቺኛዋ ማለት ነው። እዚች ጋር እየከለለኝ ነው ማስታወቂያው። እቺ የምትቆጥረው 0 ስትሆን ስትነኳትና ኦፕን ስትሉት ኮይን ይሰጣችኋል። እዚህ አፕ ላይ ኮይን የሚሰበሰበው በዚህ መንገድ ነው። ሶ ስፒድ ፋሚሊ ነን። እንዴትም ብላችሁ ታስካችሁን ስሩ። ታስካችሁን እየሰራችሁ እኛ ሩም ላይ እየመጣችሁ አፑን መረዳት አለባችሁ። አፑን ከተረዳችሁ በኋላ ከ7 ቀን በኋላ ኤጀንት ትደረጋላችሁ። ስለዚህ ከናንተ የሚጠበቀውን አድርጉ፣ ከኛ የሚጠበቀውን እናገዛችኋለን። በአጭር ጊዜ ውስጥ ውጤታማ የምትሆኑበትን ወይ እናመቻቻለን። ፍሎኪ ነኝ ከስፒድ ፋሚሊ። እወዳችኋለሁ። ይመቻችሁ።